key headline crossing just an hour ago. Anne-Marie broke it down, an individual we've been tracking for quite a while. የፋርስ ባህረ ሰላጤ ሀገራትን ወዳልተፈለገ ግጭት ያስገባው እስራኤልና አሜሪካ በኢራን ላይ የጀመሩት ጥቃት ሶስተኛ ሳምንቱ ላይ ገብቷል። በዚህ ቀውስ በርካታ የገመቴ ክስተቶች መፈጠራቸውን ቀጥለዋል። ከቴል አቪቭ የወጡ መረጃዎች እንደሚያሳዩት የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ዋና ኃላፊ የነበሩትን አሊ ላራጃኒና የኢራን አብዮታዊ ዘብ የበጎ ፈቃደኞች የባሲጅ ሚሊሻ መሪ ጄኔራል ጎላም ሬዛ ሱሌይማኒ ሕይወታቸው ማለፉን የእስራኤል መከላከያ ሚኒስትር እስራኤል ካትዝን መግለጫ ተንተርሰው አስነብበዋል። ዛሬ ደግሞ ከቴህራን የወጡ ዘገባዎች ሁለቱ ጄኔራሎች ሕይወታቸው ማለፉን ይፋ አድርገዋል። እናም ኢራን በቀል የከፋ ይሆናል ስትልም ዝታለች። ዌስት ጄሩሳሌም ላይ ያንዳንዱ በቀል ድርብ በቀል መልሳለሁ ያለች ሁኔታ ወደ ከፋ ደረጃ መድረሱን የሚያሳይ ሆኗል። ይህ የፋርስ ባህረ ሰላጤ ጦርነት በርካታ መስቀልቅል ሁኔታዎችን በመካከለኛው ምስራቅም ፈጥሯል። የአሜሪካና እስራኤል ጥምር ዘመቻ በፈረንጆቹ የካቲት 28 ጥቃት መክፈቱን ተከትሎ የኢራን የፊት መስመር ተሰላፊ ባለስልጣናት ሕይወታቸው አልፏል። ቀዳሚው ተጠቂ የኢራን ሁለንተናዊ መሪ አያቶላህ አሊ ኻሜኒ የሀገሪቱ ጠቅላይ ቁንጮ የነበሩት አሊ ሻምካኒ የቀድሞ የከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊና ያሁኑ የጠቅላይ መሪው ከፍተኛ አማካሪ የነበሩ ሜጀር ጄኔራል አብዱራሂም ሙሳይ የኢራን እስላማዊ ሪፐብሊክ የጦር ኃይሎች ጠቅላይ አዛዥ፣ በወታደራዊ መዋቅር ውስጥ ከፍተኛ ተሰሚነት ያላቸው የሀገሪቱ መደበኛ ጦር የአየር ኃይልን የባህር ኃይልንና የአየር መከላከያን የመምራት ኃላፊነት የነበራቸው አዚዝ ናስሪዛዳህ የመከላከያ ሚኒስትር የነበሩ ጄኔራል ጎላም ሬዛ ሱሌይማኒ የኢራን አብዮታዊ ዘብ የባሲጅ ሚሊሻ መሪ የነበሩና በሀገር ውስጥ ለሚነሱ ተቃውሞዎች ፈጣን ምላሽ በመስጠትና የፖለቲካ ተቋሚዎችን በማፈን ረገድ ትልቅ ሚና የነበራቸው ጄኔራሉም በዚህ ተግባራቸው ምክንያት በአሜሪካና አውሮፓ ህብረት ማዕቀብ የተጣለባቸው ግንባር ቀደም የኢራን ኃላፊዎች ነበሩ። አሁን ግን በእስራኤል አሜሪካ ጥቃት በህይወት የሉም። የእነዚህ ከፍተኛ መሪዎች አለመኖር ደግሞ የቴህራን ፖለቲካን ሊያዛቡ ይችላል የሚሉ በርከት ቢሉም ሌሎች ተንታኞች ደግሞ የኢራን መንግስታዊ አወቃቀር በዚህ ከባድ ፈተና ወቅትም እንዲያልፍ ሆኖ የተሰራ በመሆኑ ብዙም ስጋት አይፈጥርም ሲሉ ይሞግታሉ። አሁን ላይ በእስራኤል ጥቃት ህይወታቸው ያለፈው አሊ ላራጃኒም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ የፓርላማ አፈ ጉባኤ በመሆን ለ12 ዓመታት ያገለገሉ ሲሆን በአገሪቱ ከፍተኛ የፖለቲካና የደህንነት ጉዳዮች ላይ ትልቅ ተጽዕኖ ያላቸው ሰው ነበሩ። በተለይም ከምዕራባውያን ሀገራት ጋር በሚደረጉ የኒውክሌር ድርድሮችና ስትራቴጂካዊ ውሳኔዎች ላይ የሟቹ ጠቅላይ መሪ አያቶላህ አሊ ኻሜኒ ቁልፍ አማካሪም ነበሩ። እናም የሰውየው ማለፍ በቴህራን ፖለቲካ ላይ ከባድ ጫና ይፈጥራል እየተባለ ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከፍተኛ የኢራን የደህንነት ባለስልጣን አሊ ላራጃኒና የባሲጅ ሚሊሻ መሪ ጄኔራል ጎላም ሬዛ ሱሌይማኒን በአየር ድብደባ መገደላቸውን ከገለጹ በኋላ ሚኒስትሩ በላራጃኒ ላይ የ$10 ሚሊዮን የሽልማት ማስታወቂያ ወጥቶ እንደነበር ጠቅሰው እስራኤል ግን ግድያውን በነጻ አድርገዋለች ሲሉ ተናግረዋል። ሳር ሲቀጥሉም ሱሌይማኒ ኢራናውያንን በመጨፍለቅ ረገድ በነበረው ሚና በአሜሪካና በአውሮፓ ህብረት ማዕቀብ ተጥሎበት ነበር። ላራጃኒ በተመሳሳይ በአሜሪካ ማዕቀብ የተጣለባቸውና የ$10 ሚሊዮን ሽልማት የተቆረጠባቸው ሰው ነበሩ። እኛ ግን ግድያውን ያለምንም ክፍያ በነጻ ፈጽመናል ማለታቸው የኢራንን ፖለቲከኞች በእጅጉ አስቆጥቷል። ጌዲዮን ሳር አክለውም የኢራኑ አዲስ ጠቅላይ መሪ ሙጅተባ ኻሜኒ ፊቱን ማሳየት አለበት ካሉ በኋላም በዚህም ስርዓቱ ደካማ እየሆነ መጥቷል ሲሉ ተሳልቀዋል። እስራኤል በኢራን ከፍተኛ የደህንነት ባለስልጣናት ላይ በወሰደችው እርምጃ በአገሪቱ አመራሮች ላይ ከፍተኛ ጉዳት ማድረሷንም ተናግራለች። አሊ ላራጃኒ ከሟቹ ጠቅላይ መሪ አያቶላህ ኻሜኒ ሞት በኋላ የሀገሪቱ ዋነኛ የደህንነት መሪ ተደርገው ይታዩ የነበረ ሲሆን ቢቢሲና አልጀዚራ እንደዘገቡት የኢራን መንግስትም ግድያውን ማረጋገጡን ነው። ጄኔራል ሱሌይማኒም ላለፉት 6 ዓመታት የባሲጅ ሚሊሻን ሲመሩ የነበሩ ሲሆን በጥር ወር ላይ በኢራን የተቀሰቀሰውን ተቃውሞ በኃይል በማፈን ረገድ ትልቅ ሚና እንደነበራቸው ዘጋርዲያን ነው ያስነበበው። የሁለቱን መሪዎች ግድያ ተከትሎ ኢራን በእስራኤል ላይ እና በባህረ ሰላጤው የአረብ ሀገራት ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር አጸፋዊ እርምጃ መውሰድ መጀመሯንም ይፋ አድርጋለች። የውጭ ጉዳይ ሚኒስትር አባስ አራግቺም ጠላት መሪዎቻችን ቢነጥቅም የሚፈልገውን አያገኝም፣ የኢራን መንግስት ከጠላት ሐሳብ በላይ ጠንካራ ነው ሲሉ ተደምጠዋል። ኢራን የደም ካሳ በሚል ጥቃቷን ቀጥላለች። እስራኤል ደግሞ ለእያንዳንዱ በቀል ድርብ ጥቃት ይጠብቀዋል ስትል አስጠንቅቃለች። እናም ውጥረቱ የመርገቡ ነገር ከባድ ሆኗል። እንደ ፖለቲካ ተንታኞች የእነዚህ መሪዎች መገደል ኢራን ከአሜሪካና እስራኤል ጋር በገባችበትና በቅርብ 10 ዓመታት ውስጥ የገጠማት ታላቅ ፈተና ነውም ብለውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግድያዎቹ የኢራን ህዝብ አገዛዙን እንዲያስወግድ እድል ለመስጠት ብሎም ስርዓቱን እያዳከምን ነው፣ ይህ በፍጥነትና በቀላሉ የሚሆን አይደለም፣ ነገር ግን በጽናት ከቀጠልን የራሳቸውን እድል በራሳቸው የመወሰን እድል እንዲኖራቸው እናደርጋለን ሲሉም ተደምጠዋል። እናም አሁን ላይ በርካታ የኢራንን መሪዎች መግደል ለእስራኤል ትልቅ ፖለቲካ
የአሜሪካ ግባት እንደሆነ መገመት ቀላል ነው። ኢራን በባህረ ሰላጤው አገራት ላይ የምትሰነዝረው ጥቃትና የዓለምን 1/5 የነዳጅ ምርት በሚያልፍበት በሆርሙዝ ሰርጥ ላይ ያላት ቁጥጥር ለዓለም አቀፍ የኤነርጂ ቀውስ ስጋት ከመፍጠሩም በላይ የዓለምን ኢኮኖሚ እያናወጠውም ይገኛል። ኢራን ይህን ወሳኝ የውሃ መስመር በቴክኒክ ደረጃ ክፍት መሆኑን ገልጻለች። ሆኖም ይህ እድል አሜሪካን፣ እስራኤልና አጋሮቻቸውን አይጨምርም። ጦርነቱ ከተጀመረ ወዲህ ወደ 20 የሚጠጉ መርከቦች ጥቃት ደርሶባቸዋል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ቃሊባፍ በመንግስት ቴሌቪዥን ባደረጉት ንግግር እነሱ ሚሳኤል እየተኮሱ እኛ ዝም ብለን መቀመጥ አለብን ወይ ሲሉም ይጠይቃሉ። የነዳጅ ዋጋ እየናረ በመምጣቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ መርከቦች በሆርሙዝ ሰርጥ በኩል በሰላም ማለፋቸውን ለማረጋገጥ 6 ያህል አገራት የጦር መርከቦቻቸውን እንዲልኩ ቢጠይቁም የፈለጉት አልሆነላቸውም። ይህ አለመተባበር ለዋሽንግተን ፖለቲካም ጥሩ ምልክት አይደለም ነው የሚባለው። ቴህራን ባለስልጣኖቿ ከተገደሉባት በኋላ በሰሜንና ማዕከላዊ እስራኤል ባላስቲክ ሚሳኤል አስወንጭፋለች። ኢራን በወሰደችው ድንገተኛም ያጸፋ ምላሽ በቴል አቪቭ አካባቢ ከ100 በላይ ኢላማዎች ላይ ጥቃት መፈጸሟንም ይፋ አድርጋለች። አብዮታዊ ዘቡም ጥቃቱ በእስራኤል ለተገደሉት የደህንነት መሪ አሊ ላሪጃኒ የተሰጠ አጸፋ ሲሆን ሮማሻር 4ና ኬባር ሸካንን ጨምሮ በርካታ ዘመናዊ ሚሳኤሎች ጥቅም ላይ ውለዋል። በዚህ ያጸፋ ምላሽ ቴል አቪቭ፣ ሃይፋም፣ ኢየሩሳሌምና ቤርሳቤህ ከተሞች በሚገኙ ወታደራዊ ይዞታዎች ላይ ጥቃት ፈጽማለች ቴህራን። በተመሳሳይ የባህሬን መከላከያ ኃይል ከቴህራን የሚሰነዘሩ ጥቃቶች ከተጀመሩ አንስቶ 130 የኢራን ሚሳኤሎችንና 234 ድሮኖችን መትቶ መጣሉን አስታውቋል። የባህሬን መከላከያ ኃይል በኤክስ ማህበራዊ ገጹ ባሰፈረው ጽሑፍ ከኢራን የሚሰነዘሩ ተከታታይ የጥቃት ማዕበሎችን በብቃት መመከቱን እንደሚቀጥል ገልጿል። ኢራን በአሜሪካ ጦር ሰፈሮች ላይ ጥቃት ማድረሷን ቀጥላለች። በኢራን ላይም ያጸፋ መልስ መስጠታቸው አይቀሬ ነው። እናም የሰላጤው ውጥረት እንዲህ በቀላሉ የሚበርድ እንዳልሆነ አመላካች ነው። ሌላው ዛሬ ከአንካራ የወጡ መረጃዎች እንደሚያሳዩት የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ተጨማሪ አሜሪካ ሰራሽ የፓትሪዮት የአየር መከላከያ ስርዓትን በደቡባዊ ቱርክ አዳና ግዛት በሚገኘው ኢንጅርሊክ የአየር ኃይል ካምፕ ማሰማራቱን አስታውቋል። ይህ የጦር ሰፈር የአሜሪካና የሌሎች ሀገራት ወታደራዊ አባላት የሚገኙበት ስትራቴጂካዊ ቦታ ነው። የኔቶ አባል የሆነችውና የጥምረቱ ሁለተኛው ትልቅ ጦር ባለቤት የሆነችው ቱርክ ባለፈው ሳምንት ተመሳሳይ የፓትሪዮት መከላከያ ስርዓት በደቡብ ምስራቅ ማላቲያ ግዛት በሚገኘው የኔቶ የራዳር ጣቢያ አቅራቢያ መሰማራቱንም ገልጻ ነበር። ይህ እርምጃም የተወሰደው ከጎረቤት ሀገር ኢራን የሚሰነዘሩ የሚሳኤል ጥቃቶችን ለመከላከልና የሀገሪቱን የአየር መከላከያ አቅም ለማጠናከር እንደሆነም ታውቋል። እንደ ቱርክ መከላከያ ሚኒስቴር መረጃ አዲሱ የፓትሪዮት ስርዓት በአዳና ግዛት ቀደም ሲል ከነበረው የስፔን የፓትሪዮት መከላከያ ጋር ተቀናጅቶ የሚሰራ ይሆናል ነው የተባለው። አሜሪካና እስራኤል በኢራን ላይ ጥምር ጥቃት መክፈታቸው የሚታወቅ ሲሆን አንድ የጋራ ፍላጎትም አላቸው። ያም የኒውክሌር መርሃ ግብርን ማስቆም፣ ሚሳኤል ምርትን መቀነስና የአመራር ለውጥ ማምጣት ነው። በዓላማ ግን ልዩነት አላቸው ሲሉ የፖለቲካ ተንታኞች እየተናገሩ ነው። በትራምፕ የሚመራው የአሜሪካ ስትራቴጂ ጠባብና ፖለቲካዊ ተነሳሽነት ያለው ሲሆን ያም ዋሽንግተን የምትፈልገው አሜሪካ ተኮር መሪ መሾምና ነዳጅ ዘይትን በበላይነት መቆጣጠር ሲሆን እስራኤል ደግሞ የኢራንን የመንግስት መዋቅሮች በማፈራረስና ቀጠናው ላይ የእስራኤል ተጽዕኖ ለማስፋፋት ትኩረት አድርጋ ትንቀሳቀሳለች። ነገር ግን ተንታኞች ይህን የዓላማ ልዩነት እንዳለ ቢናገሩም ትራምፕና ኔታንያሁ በዚህ ጉዳይ ላይ እስካሁን ድረስ የሰጡት አስተያየት የለም። በፋርስ ባህረ ሰላጤ የተነሳው ጦርነት በተለይም በእስራኤልና ኢራን አሁን ላይ የሚደረገው የሚሳኤል ልውውጥ ወደ ከፍተኛ ደረጃ መድረሱ ጦርነቱ ስለመራዘሙ አመላካች ነው ተብሏል።